ምንድን ነው የምታወሪው? የአብስራ ቆይ ተረጋጋ። በመድኃኒዓለም ምንድን ነው እሱ የምታወሪው? አንዴ ላውራሽ። የት ልላችሁ? ቤት ለቀቀች፣ አገር ለቀቅን፣ ሰፈር ለቀቅን። የት እንሂድ? ለምሳችን ነው ዲዳውስ ስራ ዳው ይቀጥል እንዳልነረቱ እንዳልነረቱ ናፍቆኛል፣ ማየት ፈልጋለሁ፣ ቤት ውስጥ አስገቢ ምናምን እያለችኝ ነው። እሺ እባክሽ፣ ሌላ ዘለሽም ሌላ ድራማ የለሽም? ጭራሽ ቤትም መግባት ያማረሽ ቤትም መግባት ለምን አንደኛሽን ሻንጣሽን እየጎተትሽ ለምን ሰብሰብ ብለን ለምን አብረን አንኖርም? እንደዛ ይሻልሽ። እንዲህ በጥፊ ነበር ማለት ነው። እንደዛ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ነው? እኛ ደህና ነን። ፈጣሪ የተመሰገነ ይሁን። ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰቦቻችን እንግዲህ በዛሬው ቪዲዮ ደግሞ ተመልሰን መተናል። በዛሬው ቪዲዮ ተመልሰን ስንመጣ እንግዲህ ያቡና ጽጌ አዲስ ህይወት ለራሳቸው ለመኖር ወስነዋል። እንዳያችሁት በባለፈው ቪዲዮ እንግዲህ ከህይወታቸው ያለውን ነገር ለማስወጣት ሞክረዋል። እንግዲህ በዛሬው ቪዲዮ የምናየው ግን ሚሚ ናፈቀኝ ብላ ድጋሚ መጣች። ምን አስባ ምን ተንኮል አስባ እንደሆነ ደግሞ የጽጌንስ ቤት አዲሱን ቤቷን እንዴት ታወቀችው? እንዴት ልታውቅ ቻለ? የሚነግራት ማን ነው? ወይስ ደግሞ ስልካቸውን ጠልፋ ትከታተላለች? እኔ ግራ የሚገባ ነገር ነው። እና ዛሬ ደግሞ እቤት ውስጥ ያቡ ጽጌ ጋር ሲሄድ ያላስበው ነገር ነው እና የገጠመው ሚሚ መታገኛትና በጣም የተናደደ በጣም የተበሳጨ ያላስበው ነገር ስለሆነ እሱ ከጽጌ ጋር አሪፍ ጊዜ ያሳልፋለሁ ብሎ ነበር ያሰበው። እሷ ግን ከህይወታቸው ልትወጣላቸው አልቻለችም። እንግዲህ ቤተሰቦቻችን ዛሬም እንግዲህ ይኸው ተገናኝተዋል። ምን እንዲያስበ ምን ተንኮል ይዛ እንደመጣ ዛሬ ደግሞ በጣም ግራ የሚያጋባ ነው ነገር ይዛ የመጣችው። ያውም እንግዲህ በሷ ጉዳይ ምንም ትዕግስትን የሚባል ነገር የለውም። በጣም ተናዷል። ጎበዝ ነው፣ አስተዋይ ነው። ነገር ግን በብልሃትና በዘዴ እሷን ከህይወታቸው ለማስወጣት አልፈለጉም እና ቤተሰቦቻችን እንግዲህ ምን እንዳሰበ ደግሞ አብረን የምናይ ይሆናል። የነሱ ነገር መጨረሻው መቼ እንደሆነ አብረን የምናይ ይሆናል። ለምን መጣች ስላ ጽጌንም ናፈቀኛለች ነው ያለው። አያስቅም? ያስቃል። በጣም ነው የሚያስቀው። ናፈቀኝ ሰው እንዴት እስከዛሬ ከ3 ዓመት በፊት ያላየችውን ሰውዬ እንደገና አሁን ናፈቀኝ ብሎ አዲስ ህይወት አዲስ የሚያስቀና ህይወት የጀመረ ጊዜ ናፈቀኝ ተብሎ ይመጣል? አይመጣም። በጣም ነውር ነው። እውነት በጣም ነውር ነው። በጣም ነው የሚያስጠላው። ይደብራል ደግሞ። ይኸው ይጋተታሉ። ይኸው ጽጌ እስካሁንም አልመጣችም። ምን እያደረገች እንደሆነ አይታወቅም። እንግዲህ ጽጉሻ እነሱም እዚህ ላይ ይጨቃጨቃሉ፣ ይነጋገራሉ። እንግዲህ ምን አስበውም እንደሆነ አናውቅም። ቤተሰብ እንግዲህ ያው ማየት ነው። አብረን የሚፈጠረውን የሚሆነውን ነገር አብረን ማየት ነው ቤተሰቦቻችን። እና ቤተሰብ እንግዲህ ሚሚ ይኸው የራሷ ህይወት የላትም እንዴ? ቆይ አረ ሴት ልጅ እንደው ይህን ያህል እንደው በወንድ ይህን ያህል እንደው እውነት ከኢትዮጵያ ጠፋ እያስባሉ ነው። አረ ነውር ነው። እንደው በየቦታው በቃ እርስ በርስ ሊጋደሉ እኮ ነው። አረ ነውር ነው። ማርያምን ነውር ነው። እነሱ ጭንቅላታቸው ለየቤተሰቦቻቸው ሰብአዊነት የላቸውም እንዴ? እሷ ምን አባት ሆናለች? እንደዚህ ምንጭቅጭቅ እስከሚያደርጋት ድረስ እንደዚህ አፏን የሚያስከፍት ነገር ከሱ ጋር ምን አባት ሆናለች? በጣም የሚያስጠላው። ያው እያንጠለጠለ ይዟት እየሄደ ነው። ያው በጣም ተናዷል፣ በጣም ተበሳጭቷል፣ በጣም ትዕግስቱን አስጨርሰዋለች። እና ዛሬ ደግሞ አሪፍ ጊዜ ከጽጌ ጋር አሳልፋለሁ ብሎ ሲመጣ ይሄ ነገር ተፈጠረ። ቤተሰቦቻችን እንግዲህ ተንኮል አስባ የሚሆን ሰላም የሚሆን የምናውቀው ነገር የለም ቤተሰቦቻችን። እና ቤተሰብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻ ተመልከቱት። አመሰግናለሁ።
እዚህ ጋር ቁጭ ብለሽ ስትቆለቁሊ በአጠገብሽ ስታይ እኮ ነው ያየሻል። ምን አባታሽ አዲስ ቤት ነው ያንተ ባይዘው በጣም እየተጫጫርክ ነው። የዛሬው ኦፍ ኮርስ እኔ ነው ፍላጎት ሰር እኔ ጋር ነው ፍላጎት ሰር እኔ ጋር ነው ተቻች ከዚህ በኋላ እሷ ጋር እንዳትመጪ እሷ ጋር እንዳትመጪ እሷ ጋር እንዳትመጪ እሷ ቢመጣ ለካለው ችግር የለውም። አንቺ ቢመጣ እኮ አንቺ ነበር መጣ እሷ ከረም እንደምስታ ይታልባለች ይታልባለች ይሄን ግብርልኝ እናንተ ወደ ጓደኛሽ ታስ ነው በዚህ ልጅ ጓደኛሽ ቆይ እስኪ ተረጋጋ። አሁን ይኸውልሽ ትናገራለሽ አትናገሪም? አንቺ ለሁለት ልትበሉኝ ነው እንዴ? ማንም ወይ በቃ እሷን ለውራት ምንድን ነው የምታወሪው? ስራ ቆይ ተረጋጋ። በመድኃኒዓለም ምንድን ነው እሱ የምታወሪው? አንዴ ለውራሽ የት ልላችሁ? ቤት ለቀቀች፣ አገር ለቀቅን፣ ሰፈር ለቀቅን። የት እንሂድ? ለእናንተ ስራ በእግዚአብሔር ተረጋጋ። ምንድን ነው የምታወሪው እኮ? እሱ ይፈልግሽ። እሺ ቆይ እኮ ላውራት አንዴ እዚህ ጋር አንዴ ላውራት። ምን መሰለሽ ማሪ፣ ያው ሌላ ውሸት አልፈልግም። ይሄ የኔ ቤት እንደሆነ ታውቂያለሽ። በእርግጠኝነት ጓደኛሽ ፈልገሽ አይደለም ማሪ። አንዴ ትሰሚኛለሽ? ያው የቢ ጋር ስደውል ስልኩ ስለማይሰራ ነፍቆኝ ከአንቺ ጋር ይሆናል ብዬ ነው የመጣሁት። አይደለሁም። አንቺ ያምሻል እንዴ? ምንም ነገር አላሰብኩም። ይሄ ነገር እኮ ቢሰማ ያገልሻል። ያምሻል? ምንም ነገር አላሰብኩም። ናፍቆኝ ነው በቃ ላይ ብቻ ነው የመጣሁት። አሁን ይሄ ነገርሽን ከሰማ ራሱ ይገልሻል። እረፊ ሂጂ እኮ እንደዛ በቃ ሰላም ልለው ብቻ ነው የመጣሁት። ሌላ ምንም ነገር አላሰብኩም። ማርያምን ምንም ነገር አላሰብኩም። እሺ ይሄን ነገር ከሰማ ይገልሻል እኮ። አንቺ ጤነኛ አይደለሽም እንዴ? እኮ ምንም ነገር አስቤ አይደለም። እሺ ያ ነገር ካላሰብሽ እሱን ለማናገር እንኳን ከሆነ እሱ ምን ያስባል ብለሽ አታስቢ። አንቺ ናፍቆኛል እና ምን ላድርግ? ጤና ለማየት አልችልም። አፍኮርስ ጤነኛ ነኝ እንዴ? እሱን ለማየት አልችልም። ማሪ ምን ላድርግ? ስልኩ አላነሳም። ስልኩ ካላነሳልኝ ምን ማድረግ አለብኝ? እኔ ሳላየው መኖር አልችልም። እኔ እኮ ሚስቱ ነኝ። አንቺ ጤነኛ አይደለሽ እኮ። ምንም አላማ የለኝም። አሁን ምንም አላማ የለኝም። በቃ አያቸዋለሁ። በቃ ምንድን ነው የምታይው እንዴ? ሁለታችሁም በቃ ቸርች እየተባባላችሁ ምናምን አያለሁ። እሱን አይቼው ችግር የለም ሄዳ የት እዚህ ቤት ገብተሽ ምን ችግር አለው? እዚህ ቤት ልግባ እያልሽ ማለት አልገባኝም። ምን እያልሽ ነው? አይ አልገባኝም። ወይኔ ምንድን ነው ያልሽ? ምንም ነገር የለም እኮ። እሺ ምንድን ነው አሁን ያልሽ እኮ? በቃ ቸርች ስትባባሉ ምናምን አያለሁ። እሱን ለማየት ነው የመጣሁት። በእናትሽ አንቺ ፍቅር ይዞሽ ያውቃልና እንዴ? ተረጂ አንዴ ቤት ልግባና ከዛ በቃ ራቅ ብዬ አያቸዋለሁ። እሺ ማሪ፣ ምንም ነገር እንዴ ከስንት ቦታ እኮ ነው ሰው አጠያይቄ የመጣሁት። ማሪ ገብተሽ እኮ ቆይ ምን ችግር አለ እኮ? ምን ከዛ እዚህ ቤት ገብተሽ ምንም በቃ ራቅ ብዬ አያቸዋለሁ። እናንተ ቸርች ስትባባሉ ፍቅር ስትሰሩ ምናምን እንዴ ፍቅሬን ለማስታገስ እኮ ነው የመጣሁት። ሌላ ምንም አላማ የለኝም። እሺ ተረጂ የኔ ፍቅር እኮ ተረጂኝ። ፍቅር ይዞኝ ያውቃል። ተለንጭ በቃ ምንም አላደርግም እኮ ሌላ ምንም አላማ የለኝም የኔ ፍቅር። እሺ ምን እኔ እንዳስገባሽ አንቺ እዛ ዞር በይልኝ በእናትሽ። ያማታል እንዴ?
ጤነኛ አይደለሽም እንዴ? በጣም ጤነኛ ነኝ። እና ልግባና እናንተ ስትበሉ ስትጠጡ አይደል ቢቃንቺ ያምሻል እንዴ? እኮ እሱን ለማየት ብቻ ነው የመጣሁት። ተነሽና ሂጂ። ያብስራይ ነገር ከሰማ ገና ይገልሻል እኮ ምንም ዓላማ የለኝም። እሱን ለማየት ብቻ ነው የመጣሁት። ሌላ ምንም አላረኩም። ምንም ነገር የለኝም ዛሬ። እሺ እንደ በፊቱ አይደለም የኔ ፍቅር። እሺ እንደ በፊቱ አይደለም። ምን ላድርግልሽ ታዲያ? ቤት ላስገባሽ እና እኛ ፍቅርን ለማስታገስ ብቻ ነው። ምንም በቃ ሌላ ምንም ነገር አልፈልግም። በቃ እሱን አይቼው ከዛ ሄዳለሁ። ይሄን ቢሰማ ያብስራ ይገልሻል። ምን አደረኩኝ? አንቺንም እኮ አታክ ለማድረግ አይደለም የመጣሁት። እሱንም አታክ ለማድረግ አይደለም። እሺ እኔ ፍቅር በእናትሽ ሰረጅኝ እንዴ ያምሻል። እናንተ ምን እንደምረዳሽ በእናትሽ እንዴ ፍቅረኛዬን በጋራ እንጠቀም ነው እያልሽኝ አላልኩሽም? እና በቃ እኔ ሊያችሁ ነው ያልኩት። እሱን አይቼው ከዛ ሄዳለሁ። እሺ ምን ሳይሆን የምታዩ እንዴ በቃ የፈለጋችሁትን ነገር አድርጉ፣ ችግር የለም። ጤነኛ አይደለሽም። ይሄን ነገር ያብስራ ቢሰማ ይገልሻል። ጤነኛ አይደለሽም። ጤነኛ ነኝ ማሪ። በእናትሽ አንቺ ካልሽ እኮ እሱ እንዲያይኝ እነግረዋለሁ እንጂ ከእሱ ጋር ጨርሽ ልቀቂ። አንዴ ለምንድን ነው የምለቅሽ? በእናትሽ እኮ አስገቢኝ። እሱማ ይገድለኛል። ማርያምን እንዴ ሊመታኝ ነው የሚለው እኮ ወይድኝ። በእናትሽ ተረጂኝ። በቃ አስገቢኝና ምንም አላረግም። አያችኋለሁ። ከዛ ሄዳለሁ። አላረገውም። አይሆንም። ለምንድን ነው የማይሆነው? እንዴት ነው የሚሆነው? ስታስቢ በቃ ምንም አታክ አላረጋችሁም። ካሁን በኋላ እነግርሻለሁ አይደለም? በቃ እሱን ለማየት ነው የመጣሁት። አይቼው እሄዳለሁ። ለእሱ እንዳትነግሪ፣ በፈጣሪ እንዳትነግሪ። እና ታዲያ አስገባሽ? እኔ ላስገባሽ እችላለሁ። እንደዚህ ብለሽ በይው። እንዴ ብዬሽ ነው የማስገባሽ? በቃ ጓደኛዬ ናት። በቃ ካሁን በኋላ ምንም አታረግም ብለሽ አስገባሽ። አረ ሰው አፍጥጧል። አረ ልቀቂኝ። አንቻምሻል እንዴ ያብስራ ምንድን ነይ ሚሚ ውጪ። ወደ ተመልሽ እያልኩሽ እኮ ነው። አንቺ ልዩ ጤነኛ አይደለሽም እንዴ? ተረጋጋ ያብስራ። በእግዚአብሔር ምንድን ነው የምትለው? ሶስት ልክ ምንድን ነው የምትጠባበቂው ከእሷ ጋር? ያብስራ ምን እያለች ነው? ጨረስን እኮ በቃ አይደል? ጨርሻለሁ ጉዳይ። ምንድን ነው ያወራችው እኮ? ቆይ ልንገርህ። ምንድን ነው እኮ? ቆይ ልንገርህ እኮ። ተናገሪ። ምንድን ነው? ምን ብለሻት? አስፈራራችኋት? አላስፈራራችኝም። እና ምንድን ነው? ናፍቆኛል፣ ማየት ፈልጋለሁ፣ ቤት ውስጥ አስገቢ ምናምን እያለችኝ ነው። እሺ እባክሽ፣ ሌላ የለሽም? ሌላ ድራማ የለሽም? ጭራሽ ቤትን መግባት አማረሽ። ቤትን መግባት ለምን? አንደኛሽን ሻንጣሽን እየጎተትሽ ለምን እዚህ ሰብሰብ ብለን ለምን አብረን አንኖርም? እንደዛ ይሻልሽ። እንዲህ በጥፊ ነበር ማለት ነው። እንደዛ ያብስራ አንቺ ጤነኛ አይደለሽም እንዴ? ያብስራ ቆይ እዚህ ላይ አንድርጅ ሰምሽ ከተልኩ ያብስራ ምንድን ነው የምነግረው? ያብስራ ኧረ ያብስራ በእግዚአብሔር ያብስራ አንተ ያብስራ ወይኔ ገብርኤል፣ እቺ ልጅ ማን እየላከ ህይወታችንን የሚያስበጠብጣት